mormitoonni paartilee akka waan gammachuu irraa hin qabneetti keessanii gaafiidhaan nu muddaa turan. Namni kun akka dhufuufi hunda caala qeerroon Oromoo qarreen Oromoo dhiiga itti kaffaleef ይህ ለውጥ በሀገሪቱ እንዲመጣ የኦሮሞ ወጣት የደም ዋጋ ከፍሎበታል ብዙዎችን አተነበታል ለውጡ መጥቶ አዲስ መንግስት መስርቶ ወንድሞቻችን የምኒልክ ቤተ መንግስት ሲገቡ ትንሽ ስራቸው አሳስቦኝ በግፋ በለው ባይሄዱ አልኩኝ በዚያ በግፋ በለው መንገድ በመሄዳቸው በእነዚህ 4 ዓመታት አገራችንንም ሆነ ህዝባችንን ብሎም ፓርቲያችንን ከፍተኛ ዋጋ አስከፍለዋል ያለ ኬኛ ዲሰኒ ወጋር ፈንከነ ገቲ ጉዳት ብየ ከነስ ኦሮሞስ አቢ ኬኝስ ሁንደ ገቲ ጉዳ ከፈል ሁንደ ጃለሞ ከምንም በላይ ደግሞ ምርጫውን ያለ ብሔራዊ መግባባት ብናደርግ ሰላምና መረጋጋትን እድገትና ብልጽግናን ብሎም ዲሞክራሲን አያመጣም በፈጣሪ ስም ወደዚያ እንሂድ ብለን ጠይቀን ነበር በእንብተኝነት ተሄደበት ውጤቱ ደግሞ እንታዩት ነው ኃይል በእጃቸው ያለው አይሆንም እኛ በቀድሞ ህግ መሰረት ነው የምንሄደው ብለው ምርጫ አካሄዱት ያ ደግሞ ጦርነት መዘዘ ጦርነቱ እንዳይጀመር ተማጽነናል ከተጀመረም እንዳይቀጥል በተደጋጋሚ ነው የጠየቅነው አሁን ያ ሁሉ ህይወትና ንብረት ወድሞ ወደዛ ወደ እርቅ ተመቷል ያው የግፋ በለው ውጤት ነው أدانا ربي محمد ولا كنا دعوة جنن هندي ده وانا نقدر نيجي أما بوجا بربادا جو أما ليرجعه كابيني سوبده بي بده ከምርጫው የወጣንበትን መንገድ ታውቁታላችሁ እውነተኛ የምርጫ ቦርድ ምህዳሩ የሰፋ የፖለቲካ ስርዓት ነበር ጥያቄያችን ነፍሱን ይማረውና ያሃጫሉ ህልፈትን ተከትሎ አባላቶቻችንና አመራሮቻችንን ጨምሮ ወደ እስር ቤት ታገሩብን ካሉን 206 ጽፈት ቤቶቻችን 203ቱን ዘግተው በምርጫ ተወዳደሩ አሉ እኛም ብቻችንን ተወዳድረን መግባት አንፈልግምና ተገደን ከምርጫው ወጣን ምርጫው እንደምታውቁት በትግራይ አልተካሄደም በኦሮሚያም አንድ ፓርቲ ነው ከራሱ ጋር የተወዳደረው ይሄን ተረዱን ከምርጫው ተገፍተን እንጂ ወደን አይደለም የወጣነው ይበለማፍ ሰዲኑ ራጁ ፈኒ ኮታብለና ከሰገላይ ነው ይደረም ወጥቷ ማለት ይቻላል ወራ ህዋት ወጅን ማልወጅን በመጨረሻም አንድ መልእክት አለኝ ሰሞኑን መንግስት ምን እየሰራ ነው ከህዋት ጋር ጦርነቱን አቁሞ ወደ ብሔራዊ መግባባት እንሂድ እየተባለ ነው የሚገኘው የኛዎቹስ ኦነግ ሸኔ ያሉትን በአንድ ወር እናጠፋለን ይያሉ ነው በጦርነቱ ማንንም ያሸንፍ ማን የኦሮሞ ህዝብ ግን የከፋ ዋጋን ያስከፍለዋል በፈጣሪ ስም አስቡበት በላዋቸው ኢቲያዳን ዲራቲ ነው የማወረድ እንደሰ ገሪት ባሲ ወዲቲ ወስኩ Alhamdulillah Rabbil Alamin. Basi kopani akka borichaaf akka dhiyaatan gaaffiin dhiyaateera. Namoota hojii irra jiranii fi miindaan kaffalamuuf beekuuf akka tolu peeroodiin miidhanoota jiran dhabamsiisee yookiin hir'isee paartii uummata Oromoo fi uummata biyya kanaaf abdii akka ta'u diitii alaafii ilaalamuu akka qabu seerri filannoo isaas akkuma olitti eerame koreen kun sanadu